ሰላም ቤተሰብ እንዴት አላችሁ? ዛሬ ደግሞ በአጋጣሚ ስላወቃችሁት ወይም ደግሞ ባላችሁ ፍቅረኛችሁ ስለሆነ ወንድ ምን ማድረግ አለባችሁ፣ ምንስ መጠንቀቅ አለባችሁ ስለሚለው በደንብ አድርጌ እነግራችኋለሁ። ከዛ በተጨማሪ ደግሞ ከዚህ ቪዲዮ መጨረሻ ላይ ስለ እርቃን ፎቶና ስለ ወሲብ ያለኝን መረጃ አጋራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉን። አንድ ወንድ መጀመሪያ ሲተዋወቅሽ በላይ በታች ብሎ በጣም ብዙ ነገር ጀንጅኖሽ ብዙ ነገሮችን ብሎሽ ጠዋት ማታ በእንክብካቤ ምን በላሽ፣ ምን ጠጣሽ፣ ምን አደረግሽ፣ ህይወት እንዴት ነው፣ ኑሮ እንዴት ነው፣ ተመቸውሽ ወይ፣ ብቻ በጣም ብዙ ነገር ብሎ ያሳምንሻል። ያ ማለት አንድ ሚስጥር አውቋል ወንድ ልጅ። ሴት ልጅ በመስማት በደንብ ቡና እንደምትሰምጥ በደንብ ቡና እንደምታምን ያውቃል ማለት ነው። ወንድ ልጅ ወይ በውበት ይሽማልላል ወይ በሆነ ስራ ይሽማልላል። ብቻ ሴት ግን በመስማት በደንብ ትልቅ ቦታ እንደምትሰጥ ያውቃልና ብዙ ነገሮችን ይላል። ከዛ በኋላ ፍቅር ከጀመራችሁ በኋላ የሆነ ነገር ይጀመራል ማለት ነው። ያ ማለት የልዩነት ሀሳብ፣ የአመለካከት ልዩነት ሊሆን ይችላል፣ የአስተዳደግ ልዩነት፣ ብዙ ነገሮች ይከሰታሉ። አንቺ የሆነን ወንድ እንዴት አድርገሽ ሃንድል አድርገሽ ትሪት አድርገሽ መያዝ አለብሽ። ያ ማለት ያንን ካላወቅሽ ህይወትሽን በሙሉ መበጥበጥሽ አይቀርም ማለት ነው። አንዱ ወንድ መጀመሪያ ስትቀርቢ ካልወደድሽው በቀር ስሜት ከሌለሽ በቀር በራስሽ ሚዛን አይተሽ ደግሞ መዝነሽ ጥሩ ሰው ካልሆነ ለአንቺ የሚጠቅምሽ ካልሆነ በይሉኝታ ወደዛ ህይወት አትግቢ፣ ወደዛ ወንድ አትሄጂ። ምክንያቱም አንድ ቀን የሆነ ልዩነት ቢፈጠር በትዳራችሁ መሃል ወይም በፍቅራችሁ መሃል ለእኔ ያዝነሽልኝ መጣሽ፣ የኔን ህይወት ልታድኛት፣ የኔን ህይወት ልታተርፊያት፣ ልታስደስችኝ መጣሽ ሳይሆን የሚልሽ ለራስሽ ብለሽ ለፍቅር ብለሽ መጣሽ ትባያለሽ ማለት ነው። ስለዚህ ፍቅር ካለሽ ጥሩ ነገር ከተሰማሽ አሪፍ ሰው ከሆነ እዛ ጋር ብትቀጤ በጣም መልካም ነው። ከዛ ውጭ ግን እንደው ዝም ብሎ ዘው ብሎ አሳዝኖኝ እኮ ነው፣ እኔ እኮ እሱን ለመታደግ ነው፣ አንቺን ካላገኘሁ ራሴን አጠፋለሁ ብሎኝ ነው፣ አንቺን ካላገኘሁ ሱስ ውስጥ እገባለሁ ብሎኝ ነው ማለቱ አይጠቅምም፣ አይበጅም። ያ ደግሞ ለወንዱም ትክክለኛ ምክንያት አይደለም። ዘኦንሊ ዋን ተጎጂም ተጠቃሚም የምትሆኚው በህይወት ውስጥ አንቺ ብቻ ነሽ። ስለዚህ ማንን ነው የምትጠብቂው? ለአንቺ ያላስደስተሽ ነገር፣ ለአንቺ ትክክል ያልሆነሽ ነገር በጊዜም ላይስተካከል ይችላል። ጀጅ ማድረግ ያለብሽ ራስሽና ራስሽ ብቻ መሆን አለብሽ። ሌላኛው ደግሞ ወንድ ልጅ የራሱ የሆነ አቋም ከሌለው፣ የስራ ሞራል ከሌለው፣ የወደፊት ተስፋ ከሌለው፣ የመስራት ሀሳብ ከሌለው ከዛ ወንድ ጋር አብረሽ ባትቀጥይ መልካም ነው። ብዙ ትችቶች ሊገጥሙሽ ይችላል። ድሃ ስለሆንኩ ነው፣ ገንዘብ ስለሌለኝ ነው፣ ሰው ስለሌለኝ ነው ምናምን ልትባይ ትችላለች። ነገር ግን ኋላ ላይ የገንዘብ ችግር ትዳርሽ ላይ፣ የፍቅር ህይወትሽ ላይ ኃይለኛ ተጽዕኖ አለ። ሰዎች ከተጋቡ በኋላ በድህነት በጣም ብዙ ሲጣሉ እናያለን። ድህነት መጥፎ ነገር ነው። በእርግጥ ድሃ አታግቢ እያልኩሽ አይደለም፣ ግን ድሃም ቢሆን የመለወጥ ሀሳብ ያለው ከአንቺ ጋር በውይይት የሚያምን ማች ልታደርጉ የምትችሉ አብራችሁ ሰርታችሁ መለወጥ የምትችሉ ሰዎች ከሆናችሁ አድርጉት። እንደሚወድሽ ከሚነግርሽ ወንድ ጋር ሳይሆን በተግባር ፍቅሩን ከሚያሳይሽ፣ ትሪት ከሚያደርግሽ፣ ክብር ከሚሰጥሽ፣ ከሚንከባከብሽ፣ ትኩረት ከሚሰጥሽ ወንድ ጋር አብረሽ መቀጠሉ መልካም ነው። ነገ ይስተካከላል፣ ከነገ ወዲያ ይስተካከላል ምናምን እያሉ መቀጠሉ ዋጋ ያስከፍልሻል። ወይ መጀመሪያ በግልጽ በውይይት አይ ይሄ ነገር አይመቸኝም፣ ይሄ ነገር ጥሩ ስላልሆነ እንደዚህ አስተካክል፣ እኔ የማስተካክለው ካለ ንገረኝ ብለሽ በደንብ በአጽንኦት መናገር ይገባሻል። ሌላኛውና በጣም አንገብጋቢ በሰው ህይወት ላይ በተለይ በሴቶች ላይ ተጽዕኖ የሚያመጣው ልጅ እያለው ሚስት እያለው ሊክድሽ ይችላል። ያንን ደግሞ ስለ ሰውየው ረዘም ያለ ጊዜ ወስደሽ ባክግራውንዱን ማጥናት፣ ሁኔታውን መጠየቅ፣ እስካሁን ያሳለፈውን ህይወት ማወቅ እጅግ በጣም ተገቢ ነው። ሚስት ኑሮት ወይ ልጅ ኑሮት እያወቅሽ ደግሞ ልጅ ያለኝ በአጋጣሚ ነው የተወለደው፣ ሚስቴንም አልወዳትም ወይ ፈትቻታለሁ፣ ከእሷ ጋር አይደለም አብሬ የምኖረው የሚል በጣም ብዙ መደለያ ሊመጣብሽ ይችላል። ነገር ግን ይህን ነገር እንደዋዛ እንዳታዩ፣ ከሌላ ሴት ጋር ሴት ሁነሽ ግፍ እንዳትሰሪ፣ የሌላ ሴት ህይወት እንዳትረብሽ በደንብ አድርገሽ ቆም ብለሽ ማሰብ ይገባል። ላንቺም ለዛች ሴትም የሚጎዳ ነገር እንዳይፈጠር መጀመሪያ ሚስቱ ጋር ተለያይቷል፣ አሪፍ የሆነ ጥናት። ካልተለያየ ደግሞ ከአንቺ ጋር ቶሎ ቶሎ አይመጣም፣ የሆነ ሰዓት ላይደውልልሽ ይችላል። እሱን ነገር አሬንጅ አድርገሽ በደንብ ጥናት ሰርተሽ የተሻለ ነገር አስበሽ መግባት መልካም ነው። ከገባሽ በኋላ እንዴት ሚስትህን አልተውካትም እንዴት ወደኔ ያልመጣም እያልሽ በትጨቃጨቂው አይሰማሽ። አንዴ የእጁ ካደረገሽ በኋላ
ኖርማሊ የዛ በኋላ ተስማምተሽ ገብተሻል። እኔ በማማክርበት ጊዜ የገጠመኝ ነገር ስላለ ሚስት አለው ልጅ አለው። ነገር ግን ከሚስቴ ጋር ተለያይተናል፣ ተፋተናል፣ አንድ ግቢ ነው ያለነው። ምክንያቱም ልጄ እንዳይናፍቅ ልጄ ደግሞ አባት የሌለው ልጅ ሆኖ እንዳያድግ እያለ ላይክ የሚኖረው ከሚስቱ ጋር ነው ከልጁ ጋር ነው። ግን ደግሞ ስትደውልለት አያነሳም። እሱ ሲደውልላት ብቻ እንድታወራው ያደርጋል። ከዛ ሚስቴን ፈትቻታለሁ ይላል እና ስትለው ኦኬ እመጣለሁ፣ እሺ ምንም ችግር የለውም ይላታል። ቀን እያራዘመ የሆነ ጊዜ ወደ ቤቱ ስትሄድ ኖርማሊ ከሚስቱ ጋር ነው የሚኖር፣ የተደላደለ ህይወት ነው የሚኖር። ሰው ቺት እያደረገ ነው ማለት ነው። አንቺ ደግሞ እንደዚህ አይነት መጠቀሚያ አይነት ሴት ላለመሆን ራስሽን በደንብ መጠበቅ ይገባሻል። ሌላኛው ትዳርን እንደ መደበቂያ ሳይሆን እንደ ህይወት አጋር መፈለጊያ፣ እንደ ጥሩ ነገር ማግኘት መጠቀም መቻል አለብሽ። አንዳንዴ በተለይ ወጣትነት ቲኔጀር እያላችሁ ምናምን ሴቶች ብዙ ጊዜ መደበቂያ፣ ከቤተሰብ መራቂያ፣ አገባች እኮ ጥሩ ባላገባች ለመባል ያቺ እድሜ ያቺ ትንሽ ከ2 እስከ 3 ዓመት ያለች ሬንጅ ታልፋለች። ማስተዋል እስከምትጀምሩ ስለ ትዳር የተሻለ ግንዛቤ እስኪኖራችሁ ወደ ትዳር አትግቡ። መጀመሪያ ግንዛቤ ይኖራችሁ፣ ብሰሉ፣ ለራሳችሁም ኃላፊነት ውሰዱ። ስለ ትዳር ምንነት ሳታውቁ ወደዛ ትዳር ብትገቡ ህይወታችሁ ሌላ ታምር ውስጥ ይገባል ማለት ነው። ሌላኛው ደግሞ ስለ እርቃን ፎቶ ላጋራችሁ። ከትዳር በፊት በፍቅር ላይ እያላችሁ ጊዜው ሞቅ እያለ እየጨመራችሁ ሁሉ ነገር እየተቀራረባችሁ ፍቅር እየተገላለጻችሁ ስሜታችሁ እየጨመረ ሲመጣ ያኔ እርቃን ፎቶ እንድትልኪለት ሊጠይቅሽ ይችላል። እርቃን ፎቶሽን ላክሽ ማለት አንቺ ያንቺ አይደለሽም፣ አሳልፈሽ ሰጠሻል። በሚፈልገው ሰዓት ይጠቀምብሻል። ምክንያቱም አንድ መረጃ ይዞብሻል ማለት ነው። አንደኛ ለአእምሮሽ ጥሩ ሰላም አይሰማሽም። ለምንድን ነው እርቃን ፎቶ የምትልኪው? ሁለተኛ ለእሱ ስለላክሽለት ምናልባት ራሱን በራሱ ሊያረጋ ይችላል። ከዛ ውጭ ምንድነው ጥቅሙ? አንዳች ነገር ጥቅም ሊኖረው አይችልም። አትላኪ እርቃን ፎቶ። አንድ ተሞክሮ ከዚህ ላይ ልንገርሽ። የሆነች ልጅ አረብ ሀገር ትኖራለች እና ምንድነው ያደረጋት? እርቃን ፎቶ ላኪልኝ እያለ ይልክላታል። ልጁ ደግሞ እናትና አባቷ በሚኖሩበት አካባቢ ነው ያለ። ምንድነው ያደረገ? የሆነ ጊዜ መኮራረፍ ሲፈጠር ለእናቷ ላከላት ማለት ነው እርቃን ፎቶ። ከዛ በኋላ ያቺ ልጅ የመኖር ፍላጎት አላት የላትም? ህይወቷ ተበጥብጧል ማለት ነው። በራሳችሁ ጊዜ ህይወታችሁን በመበጥበጥ ህይወታችሁን ሰላም በማሳጣት ተስፋ እንድትቆርጡ አታድርጉ። ከትዳር በፊት ምንም አይነት የእርቃን ፎቶ ምንም አይነት ነገር አትላኩ። አለቀ። ሌላው ደግሞ ስለ ወሲብ፣ አሁንም ከትዳር በፊት ስላለ ወሲብ ነው የምለው። ከትዳር በፊት ወሲብ እናድርግ የሚላችሁ ወንድ ባታደርጉ መልካም። ወሲብ እንኳን ብትጀምሩ አሁንም ማቆም መልካም ነገር ነው። ያ ማለት አላቆማችሁም ማለት ወይም ወሲብ እያደረጋችሁ ማለት የትዳር ጊዜያችሁ በጣም እየተራዘመ ነው። እናንተ በፈለጋችሁ ሳይሆን ቆይ ተረጋጊ፣ ይሄን ላፍራ፣ ይሄን ላድርግ፣ አልተዘጋጀውም እያለ ይቆያል። የሚያጓጓው ነገር ምንም ስለሌለ ማለት ነው። መጠንቀቅ መቻል አለባችሁ። ከትዳር በፊት ወሲብ አታደርጉ። ስሜት አለው፣ በጣም ይገፋፋችኋል። ግን ያንን ነገር ግን ለመቻል ሞክሩ፣ ለመያዝ ሞክሩ፣ ራሳችሁን ለመሆን ሞክሩ። ወሲብ ካደረጋችሁ አንደኛ የትዳር ሁኔታችሁ ይጨናጎላል፣ ሁለተኛ ደግሞ ያልተፈለገ እርግዝና ሊፈጠርባችሁ ይችላል። ያ ማለት ደግሞ በቤተሰብ፣ በአካባቢ፣ በማህበረሰብ የመገለል ሁኔታ ይገጥማችኋል። ያለ እድሜያችሁም የመውለድ ራሳችሁንም ደግሞ የበታች አድርጋችሁ የማየት በራስ መተማመናችሁን የመቀነስ የማጥፋት ነገር ይፈጠርባችኋል። ያ ሁሉ ኮምፕሌክስ ከሚፈጠር ወይ ቶሎ በጊዜ ማግባት፣ ከዛ ውጭ ደግሞ የወሲብ ነገር አለመጀመር ከትዳር በፊት። ከትዳር በኋላ ላለ የወሲብ አለመግባባት ደግሞ ትልቁ ሚና የምትጫወቱት ሴቶች ናቸው። በወሊድ ጊዜ፣ በማንስትሬሽን ጊዜ፣ እንዲሁ አንዳንድ ህመም ሲሰማችሁ፣ እንደገና በእርግዝና ጊዜ የሆነ ስሜታችሁ ሊጠፋ ይችላል። ብዙ ነገሮች ያው እናንተ እንዳሰባችሁት አይሆንም ስሜታችሁ። በዛን ሰዓት ግን እናንተ ባሎቻችሁን በግልጽ በማወያየት የተሻለ ስሜት እንዲሰማችሁ በማድረግ የወጡ ከባሎቻችሁ ጋር በመንቀሳቀስ ራሳችሁን በመጠበቅ ማስተካከል ትችላላችሁ። ሰብስክራይብ፣ ሸር፣ ላይክ በማድረግ ደግሞ ቤተሰብ ይሁኑ። እኔን ማማከርና ማግኘት ከፈለጋችሁ ደግሞ ቻናሉ ላይ ገብታችሁ ዲስክሪፕሽን ቦክስ ላይ ስልክ ያለ መደወል ማግኘት ትችላላችሁ።